እዚህ ጋር ሊሸውዱ ይችላሉ። ታይሚንግ ላይ ሊሸውዱ ይችላሉ። ታይሚንግ ላይ ሳናችን ታይሚንግ ላይ ሊሸውዱ ይችላሉ። ታይሚንግ ላይ ማሻአላህ ማማም አይ ማም ምስኪን ነው ቀራጌ ጥጋ ግርጌና ማዱደ ገርቴ ከሳርቴ ማሜ ሚሊክ ኩማ ዲበላ ማሞ ወረቶ ኩማ ግርጌና ከሳራ ሚሚሾ ሳሪዬ እናቴ ቴንክ ዩ ኦፊሻል ተስፍሻ ከባድ ሰው አያስፈልግ ነበር። ችግር የለውም። አሁን እዚህ ጋር ላስተምረው ፈልጌ ነበር። ለምን እያየሽዋ ማሜ ያቸው እንግዲህ ብርጌና ሐመዱ ማለት ያቸው አሁን እኔ ጌም ተጫዋች አላውቅም። ታውቃላችሁ ሁላችሁም ሚኪ ጌም ተጫዋች አያውቅም። ቀላቁሙ ሙዚቃ ወላቁሙላችሁ እኔ ጌም ተጫዋች አላውቅም። ማሜ በውስጥ ገብቼ ብዙ ጊዜ መከርኩ። ማሜ ተው እነዚህ አያዋጡም ብናኞች ናቸው ብልህ ይሄን ሀሳብ ያመጣሁልኝ። እስኪ ጌም ተጫዋትና ሞከራችሁ አልኩ። እነዚህ የማይረቡ አቧራ ታውቃለህ ማሜ አቧራራቸው አላምን አልከኝ። በተግባር አሳየው። ካሁን እኔ ጌም መጫወት ፈልጌ አይደለም ዛሬ ፈጣሪ ምስክሬ ጌም መጫወት አልፈልግም። ግን አንተ በመክር አልሰማ አልከኝ። እነዚህ ብናኞች ናቸው፣ የማይረቡ ሰዎች ናቸው፣ ቆሻሻ ናቸው፣ የጁንታ ቡችላዎች ናቸው አልኩ። ኤርትራዊም አይደሉም ብዬ ነገር ዜግነታቸው ራሱ ኤርትራዊ አይደሉም። 90% ኤርትራዊ አይደሉም። ኧረ ሚኪ ተው ናቸው ትለኛለህ። መከርኩ ማሜ አልሰማ አልከኝ። እስኪ አንተ እነዚህ የሁሉ የሚያጫፍሩ እውነት ከሆነ እስኪ መችህ ናና ይሞክርና እስቲ ከጎን ከቆሙ እንደማይቆሙ ራሱ እኔ እርግጠኛ ነበርኩኝ። ግን ማየት ማመን ነውና አይ ብዬ አንተ ይሄ ቀጠሮ ጌም ነው ማሜ። ይኸውልህ 200 ነው 200። ይሄኛው ኖርማል ሰው ቤት ገዝተህ ላይ ገብተህ የምታገኘው ነው። ሰው ቤት ገብተህ 101 ልብ የሚለቁልህ ነገር ነው። እና በዚህ ልክ መዋረድ የለም። ራሳቸው ተዋርደው አንተን አዋርደው ከነሱ ሰዎች በሰዓት። ስለዚህ እኔ ምንም አይነት ችግር የለም። ታውቀኛለህ ማሜ። አሁን ይኸውልህ ምን አይነት ሰዎች መሆናቸውን እንኳን አወቅልኝ በተግባር ማለት ነው። ቆሻሻ ናቸው፣ ዞር ብለው አያውቁም አልኩ። ቡሽቲ ናቸው አልኩ። እኔ አንተ ላይ ብርጌና ሐመዱ ማሜ ከሳራ ገባ ዱባዱ ማሜ እኮ እንደርባጋሽ አልቀበጡ ለታገኝ ማሉ እና ማሜ ማር ስለፈለኩ ነው የገባ ስልክ የደወሉ ረብሾኛል። እዚህ ገባኝ እና በዚህ ልክ ችግር የለውም። በቃ ስልክ ተብሎ ነበረ። እኔ አሁን የስራ ሰዓት ነው ማሜ። እኔ ስራ ያለኝ ሰው ነኝ። ገባ እንደ ብርጌና ሐመዱ በየጎዳና ማድር ልጅ አይደለሁም እኔ። በየቦታው መከራ ተሰው አይደለሁም እኔ። ገባ ስለዚህ ያው ሚኪ አሸነፈ ተብሎ ቡና መጣልኝ አባቴ እና ማሜ እነዚህ ቆሻሻዎች ናቸው። ሁለተኛ እንደዚህ ፊታቸው እንዳታያቸው። አሁን በእናትህ እያየሁ ማለት ነው። በቁርአን ምልህልኛል። እኔ አንተ ላስተምር የፈለኩት እንጂ እኔ ጌም መጫወት ሀሳቡ ፍላጎት የለኝም። ውጣ አንተ ውሻ። አሁን ዝም ብለህ እንዲያጥብና አውጣው፣ የለበስከውን አውጣ፣ ቆሻሻ አውጣልኝ። አድቀው እሱ መጀመሪያ አድቅልኝ። የለበስከውን ልብስ አውጣው፣ አውልቀው። የለበስከውን ልብስ አውልቀው፣ ሆይ አውልቀው። የብርጌና ሐመዱ ገዝተው ሰጡ አይደለ? እዚህ ጋር ይሄን ልብስ ገዝተው ከሚሰጡ ለአንተ ልብስ አይገዙልህም፣ እንትን አይገዙልህም፣ ሌላ ነገር አይገዙልህም፣ ደህና ነገር አይገዙልህም። ይሄን የሚያሸክሙ አንተን አንሳው። ከኋላ ያለው ባንዲራ ይሄ የለጠፍከው ምናምን ነገር እንዳለ ቆሻሻ ተረገኝ፣ ወደዛ አንሳው። ትእዛዜ ነው። ኤርትራዊ እንደዚህ ነው የሚያዝ። ኩሩ ህዝብ ነው አባት ኤርትራዊ። እነዚህ መንደርተኞች ከየት እንደመጡ የማይታወቁ ልቅምቃሚ አንተን መተው እዚህ አንተን ለመሸወድ ምናምን። ኤርትራዎች በጣም ነው የሚወዱ፣ ብዙ ነገር ሰፖርት ያደርጓል አንተን
ብዙ ነገር ሰፖርት ያደርጉሃል አንተን ኤርትራኖች በጣም ነው የሚወድ ማሜ እስቲ እንደዛ አሁን የበደልካቸው ራሱ እንደዚህ የበደልካቸው ራሱ አላስቀየሙክም ኤርትራኖች ተናገሩ ካይቁ ብዙ ጊዜ አንዳንድ ለኔ ምላሳም ካልሆነ በስተቀር ብዙ የሚናገሩ ኤርትራው የለም ታውቃለህ አሁን ግን ተንበርክከ ድፍን ኤርትራን ህዝብ ይቅርታ ጠይቃለህ አውልቀውና የኛውን ባንዲራ ልብስ ትለብሳለህ ይሄ ልብስ ትለብሳለህ ኤርትራን ባንዲራ ትለብሳለህ በጣም እያዘንክ ይቅርታ ጠይቃለህ ኤርትራ ትጠይቃለህ ይሄ ኳላ የደራረከው ይሄ ምንድነው እዛ ፓነር ምናምን የለጣጠፍከው ዝም ብሎ የማይረባ ጨርቅ እሱን በጣም አንሳልኝ ጣለው አቃጥለው ከፈለክ የለበስከው ልብስ ግን ማየት አልፈልግም የኛው ነው አንሳው ቁርአን ደግሞ መታል እሱን ጭንቅላት ውስጥ አድርገው እንዳትረሳ እኔ በዚህ በድንግል ማርያም የማልኩልህ በራሴ በህይወት የፈርጄ በዚህ የማልኩልህ ያንን ቃል ትፈጽማለህ ሁለታችን ጓደኛሞች ነን የ15 ዓመት ጓደኛሞች ነን እና ማሜ ከዛን እንለያያለን ትፈጽማታለህ ሚኪ ደግሞ የፈሰታ አባቴ ድቅ ብሎ ቡናውን እየጠጣ እንደዚህ ብሎ ሰይድ ወረባቦ ግን ይመች ብሎ አልበሉኝ ሰይድ ወረባቦ አገኛለሁ አንተ ደነስ አይባልም እንደዛ ነውር ነው አይባልም እኔ አንድ ሰው መጥቶ ለኔ እዚህ ጋር ታፕ ካደረገልኝ በቂ ነው ምንም አልፈልግም ሲቀጥል እኔ ጌም የመጫወት ፍላጎት ማሳብም የለኝም ይሄንን ላስተምረው ፈልጌ ነው እያስተማርኩት ነው ያለሁት ያው እናንተም ተከታተሉ እኔ እያስተማርኩት ነው ያለሁት አውልቀው ልብስ ነው አውልቀው ይሄን ጨርቅ አውልቀውና የኛን ኤርትራ ማለት ይሄንን ልበስ ምንም የለህም አሁን አንተ ዋናው ጭንቅላት ማሰብ ያለበት ያቺ የማልካት መሐላ ነች እኔ ውስጥ እዚህ ጋር 75% የሙስሊም ተከታዮች ናቸው እኔ ገረመኝ ቆሻሻ ናቸው አንተ እንዴ ከዚህ በላይ ማስተማር አለ ሲሪ እኔ ላስተምረው ብዬ መጥቻለሁ ይሄ ያስተማርኩት ነው ያለሁት እና ከዚህ በላይ ማስተማር አለ አንድ ሰው ቆሻሻ ነው ስትለው አይረቡም እነዚህ ብናኞች ናቸው ስትለው አልሰማም ካለ በመስሚያ ደግሞ መጣውለት ጥፋት አለብኝ እኔ አጠፋው ጥፋቴ ምኑ ጋር ነው እኔ ድፍን ኤርትራን ህዝብ አስቀይመሃል አንተ ድፍን ኤርትራን ህዝብ መንግስቴን ሰድበሃል ህዝቤን ሰድበሃል ሰው ሆኖ ደግሞ የማይሳሳት የለም እኛ ኤርትራኖች ሰድባ በጣም የገባን ያራዳ ልጆች ነን ነገሮች ሁሉ አዲስ አይሆንብንም እኛ ብዙ ነገር አልፈን የመጣ ሰዎች ነን እኛ ገባ ስለዚህ ነገ አንተንም ልንረዳህ እንችላለን ከልብህ ከሆነ የኛን ማሊያን ለብሰህ ከልብህ ይቅርታ ኤርትራ ህዝብ አስቀይሜያቸዋለሁ እነዚህ ደግሞ ቆሻሻነታቸውን ትገልጽልኛለህ ብርጌና አህመዱ የሚባል ኤርትራዊ እንደሌለ በልሳነ ተገልጸዋለህ በልሳነ ጎሄድ ቀጥል ኤርትራዊ ማን እንደሆነ አሳያለሁ ንጹህ ኤርትራዊ ማን እንደሆነ አሳያለሁ ገባ አይዞ እኔ 100% ብርጌና አህመዱ እንደማያግዙ እርግጠኛ ነበርኩኝ ለመሰለ አሁን ማሜ ያውልህ አሁን ኤርትራን ብለው ነው የመጡት እኔ ደግሞ 100% እኔ ኤርትራዊ እንዳልሆነ አስረግጬ ነገርኩ እርግጠኛ ስለሆንኩኝ ለኔ ከዚህ በላይ ምንም የለም በህይወቴ ሙሉ እቺ ለኔ ማለት እናቴ ነች የምጠራጠርበትን ነገር አላደርግም ነበር እኔ ገባ እርግጠኛ ስለሆንኩ ነው በዚህ ማልኩላ በእናቴ ማልኩላ እርግጠኛ ስለሆንኩ ነው ገብተዋል መቼስ አሁን ተነስና መቀስ አምጣና ያንን ፓነርን ቅደደው እያየቆራርጥልኝ ቆራርጥና እየሰደብካቸው ብርጌና አህመዱ ቆሻሻ መሆናቸው ለከሚኬ ስትመክረኝ የሁሉ አንድ ዓመት ሙሉ ስመክረህ አንተን እነሱ መስማቴ እንደቆጨህና ለከኔ የተናገርኩት እውነት መሆኑን እየነገርክ አወራቸው ምንም አያደርጉልም ለዚህ ቀን ለክፉ ቀን ያልሆኑ እነዚህ ለመቼ ሆነዋል ማሜ ለመቼ ሆነዋል ቦጭቃቸው አይዋጡም አንድ ሰው ይሻለኛል የሚለው ነገር የተሻለ ነገር ለምሳሌ በአሁን ሰዓት ከጁንታ አብይ አህመድ ይሻላል መንግስት ነው ያለው እሱ ጁንታን ከመደገፍ አብይ አህመድ ብትደግፍ ታድርጋለህ እነዚህ ሬሳ ደግፈህ ግን ሰው የተሻለ ነገር ይደግፋል እንጂ አንተ ሬሳ ትደግፋለህ የሞተ ዴቪድ ናለ ማትረባ ጆሬ ነው ያላ መቀዛም ቀረደው መቀዛም ያለን እንትኑ ጨርቁ ባነሩ ቀረደው ማሜ
ባነሩ ተቀዳለ በጣም እስኪ አንዴ ዝም ትላለህ ባለ በጣም እየተነገረኝ እነዚህ ዩቲዩበሮች ናቸው ኢንተርቪው አድርገውኝ ዩቲዩብ ላይ ለቀው በኔ የሚሸክሉ እንደው ከራሳቸው እንኳን ባይሰጡኝ ገቢው እኮ ለነሱ ነው። እኔ እንደዚህ ክብረ ቢስ መሆናቸውን መቼው በዚህ ደረጃ ቅረጾ ቅዱስ እውነት ነው። ዘረኛ ናቸው። ማሜ አንተ ትግሬ አይደለህም። ተጋሩ ብትሆን ይሰጡ ነበር። ኦሮሞ ነህ። ትልቁ ችግር አንተ ኦሮሞ ሆነህ ነው። ይሄን ዛሬ ብርጌና አህመዱ ያዋረዳችሁኝን እመነኝ መሬት ላይ ከፍላለሁ። ይሄ የተቆጣ ሰው ቃል ነው። ይሄን ሳላረግ ከቀረው እኔ ቀሚስ ለብሳለሁ። ተግባባን? ዛሬ እኔን እንዳዋረዳችሁ ዛሬ እኔን አለን ብላችሁ ተግባባን? እኔን እንዳዋረዳችሁ ሚዲያ ላይ አይደለም። ተግባባን? መሬት ላይ ነው የምከፍል። ከመነኝ የታባት ቆረጠው አባቴ ያራዳለች እኔ ማረጋ ምንም ችግር የለም። አሁን በኋላ ሰው ሆኖ ማያጠፋ የለም፣ ይመለሳል። የኤርትራን ማሜ ያስ ወደ ወላዲት ሀገሩ ተመልሷል። የኢሳያስ አፈወርቂ ደጋፊዎች እንዲሁም ፕሬዝዳንት ኢሳያስ አፈወርቂ እጅግ በጣም ይቅርታ ጠይቃለሁ። ባለማወቅ ቆም አቦና ዝም በል በእናትህ ልጅ አፍን ዝጋ። በቃ ቆማ ይቅርታ በልኝ፣ ወላሂ ቆማ ይቅርታ በልኝ። ችግር የለውም። እኔ ስለ ስድቡ በኋላ እመጣበታለሁ። ኢሳያስን ትመጣታለህ ዞረ እና ክቡር ፕሬዝዳንት ኢሳያስ አፈወርቂ ሪከርድ አድርጉና እጅግ በጣም ባለም ችግር የለም። ችግር ከብርጌና አህመዱ ጋር እንጂ ከሚኪ ጋር አይደለም። አሁን ምን አለ ያልከኝን አደርጋለሁ ብለህ ማልከው ያልከኝን አደርጋለሁ ብለህ ማልከው ወራት አብዛ ያልከኝን አደርጋለሁ ያልከኝ ያልኩን ደግሞ ማድረግ አለብህ። ያልኩን ታደርጋለህ። ቆመ ኢሳያስና አፈወርቂንና ድፍን ኤርትራን ይቅርታ ጠይቃለህ ከልብህ ማለት ነው። ባንዲራውን እየረቀለች አለቀ። እሱን ያልኩህ ሌላ ምን አልኩህ? ያኛው ደግሞ አልቀለድክልኝም። ባንዲራቸውን እንትኑን አልቀለድኩም። ፓነሩ በመቀስ ቢላ ወይ በመቀስ ቆረጠው ብያለሁ። በቃ እሱ ላይ ብቻ ሳለ ጋይስ ያላ ይሄ ቲሸርት አያምርበትም? ጋይሶች አያምርበትም? ዝም ትላለህ? ቫይረል የሚወጣ ቪዲዮ ልናገር ነው። ዝም ትላለህ ወይ? ኦኬ ያው ትላለህ ወይስ ብቻ ይደበቅ ይችላል አልኩህ። አይ ላለው ማሜ ላለው አውራ ቤተሰቦች እየሰሙ ስለዚህ ክቡር ፕሬዝዳንት ኢሳያስ አፈወርቂ እንዲሁም የኢሳያስ አፈወርቂ ደጋፊዎች፣ ሀገር ወዳድ ኤርትራውያን እንዲሁም የኤርትራ ሕዝብ ባለማወቅ በስህተት ስለተናገርኩ በጣም ይቅርታ፣ እጅግ በጣም ይቅርታ። በቃ ያ ሰው ሆኖ ሁሉ በኔ አደም ከልጣን ሁሉም የሰው ልጅ ይሳሳታል። ተባባ ተሳስቼ ነው። እኔ ውርደት እኮ አይነት አለው። እኔ በህይወቴ ብዙ አይነት ትግል ታግያለሁ። በጣም ብዙ አይነት ትግል ታግያለሁ። እንዲህ አይነት ውርደት በህይወቴ ደርሶብኝ ያለው
እንኳንም አሸነፋችሁ እና እውነት ነው። እኔ በመሸነፍም አምናለሁ። ጀስት ጌም ፖለቲካ ነው። ገቢው ለነሱ ነው፣ ለኔ አይደለም። ምድረ ዩቲዩበር ቆሻሻ ዱርዬ ሸርሙጣ ለማኝ እኔን አጃጃለኝ። እኔ እንደነዚህ ቆሻሾች ያጃጃለኝ በህይወት የለም። ወላሂ እውነቴን ነው የምልህ። አካውንቴን አጥቼ አካውንቴ ላይ እኮ 4 ዩኒቨርሳል ነው ያለው። አካውንቴ ተዘግቶ ተቃጥሎብኝ። ኧረ ቢስሚላህ